ሰው ደስታውም ያጣጣመ ባለበት ሰውን ሰላም የሰፈ እንትን ያለ ባለበት የንዴታቸው መጠን እዚች የምትባል ሀገር ሁከት ተነሳ ብጥብጥ ተነስታ ብለው ደግሞ የሚለጥፉ ሰዎች አሉ። እነዚህን የቀለም አብዮተኞች እነሱ የማይሞቱ ሌላውን ሊገሉ የተዘጋጁ ማለት ነው። አይሞቱም። ዛሬ ምድረ ኔፓል ከ20 ሰው በላይ እኮ ነው የሞተው። ቤቶች፣ ህንጻዎች ነው የተቃጠሉት። እየሰበኩልን ያለው ህንጻዎች ይቃጠሉ እያሉ ነው እየሰበኩልን ያለው። ቢልዲንጎች ይቃጠሉ እያሉ ነው እየሰበኩ ያሉት። ሰዎች ይሙቱ እያሉ ነው እየቀሰቀሱ ያሉት። ኔፓልን እንድገማት ነው እያሉ ያሉት። የቀን ቅዠት። እነሱ አይሞቱ፣ ልጆቻቸው አይሞቱም። እነሱ አይሞቱ። አንዳንዶቹም ምናልባት የልጅን ትርጉም አያውቁትም። እነሱ አይሞቱም። ሮጠው ነው የወጡት። አንዳንዶቹ ሮጠው ተመለሱ ቢባሉ አይመለሱም። ለምን? መሞት አይፈልጉም። እሳት መለኮስ የሚፈልጉት ውጭ ቁጭ ብለው ነው። ማቀጣጠል የሚፈልጉት ቁጭ ቁጭ ብለው ነው። ደግነቱ የሚያዙት አካል የላቸው። ምንም አይነት ማህበራዊ መሰረት የለም። ጃዋርን ጨምሮ ምንም ዚሮ። እንደውም የበለጠ እየተጋለጡ ነው የሄዱት።